ሰላም የተከበራችሁ ፋና አርቲን የተሰኘው ፕሮግራም ተከታታዮች ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ከእርሶ ጋር መልስና ጥያቄ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። የዛሬ እንግዳችን ማን መሰላችሁ? ኮሎኔል አብይ አህመድ ወይም ጠቅላይ ሚኒስቴር አብይ አህመድ ወይም አብዮት ካሳይም ይባላሉ። አንዳንዶቹ እምዬ አብይ አህመድ ይባላል ይላሉ። ይህም ሆነ ያ አሁን እኔ ጠቅላይ ሚኒስቴር ሊበልና ከእርሶ ጋር ጥያቄያችን እንቀጥላለን። እስቲ ጠቅላይ ሚኒስቴር እንኳን ደህና መጡ። ምን ነው ጠቅላይ ሚኒስቴር በጣም አስደነገጡን እኮ። ጠቅላይ ሚኒስቴር ነው ወይስ ጦር አዛዥ ልበል? ኦኬ እሱ ምንም ችግር የለምና እስቲ አንድ ጊዜ ብድግ በሉና አሳዩ። ቁጭ በል እኔስ ቀልድ ነው። ልብሶት ተመችቶት መሰለኝና እስቲ ጠቅላይ ሚኒስቴር እርሶ እኮ ጠቅላይ ሚኒስቴር ሮት ጦር አዛዥ አይደለውምና የምን ዓላማ ነው ይሄንን ልብስ ለብሰው የመጡት? ኢትዮጵያ ውስጥ ሲቪል ዋር የመቀስቀስ ህዝብን ከህዝብ የማጋጨትና ምን ጉድ ነው እኮ። እስቲ ለምንድን ነው ሲቪል ጦር ለማወጅ የፈለጉት ጠቅላይ ሚኒስቴር? ብልጽግና ብዙ እንዲደናቀፍ ብልጽግና እንዳይደናቀፍ። እሺ ብልጽግና እንዳይደናቀፍ በምን ተዘጋጃችሁ? በሁሉም መስክ በመሳሪያ በሚዲያ በገንዘብ። እሺ ምን አይነት ሙያ ያሉት ሰዎች አሳትፋችሁ ነው ጠቅላይ ሚኒስቴር ይሄንን ስራ የምትሰሩት? ልክ በአንድ የቲያትር ቤት እንደሚሰራ ቲያትር በመላ ሀገሪቱ ድራማን በመተወን ችግር ለመፍጠር የሚፈልጉ ደራሲያን እና ተዋንያን ያሉበት። ይሄንን ተልዕኮ እርስዎ ውጤታማ ኖት? ውጤታማ ከሆኑ ይሄንን ተልዕኮ ውጤታማ ያስመዘገበ ያለው ፌደራል ነው ወይስ የክልሎች ልዩ ኃይል? የፌደራልም የክልልም እጅግ የሚያስደንቅ በአጭር ጊዜ ውስጥ ኢንስቲትዩሽን ለመፍጠር እየተደረገ ያለው ጥረት ውጤታማ። እሺ ጠቅላይ ሚኒስቴር ከእርሶ ብዙ ነገር እንተምራለንና ጦር ውስጥ ምንና ምን ማላየት አለብን? ተኳሽ ብቻ ሳይሆን አስተኳሾችን መለየት አለባቸው። ተኳሽ ብቻ ሳይሆን አስተኳሽ እንደርሶ ማለት ነው። እሺ አሁን ገባኝ። ጠቅላይ ሚኒስቴር ብዙ ኢትዮጵያውያን ብልጽግና ፓርቲ አልተቀበለም። አሁን እናንተ ብልጽግና ፓርቲ ጉዞ የሚያደናቀፍ እርምጃ እንወስዳለን እያላችሁ ነውና ምን አይነት እርምጃ ነው የምትወስዱት? እንደከዚህ ቀደሙ ጥፍር አንነቅልም። እንደከዚህ ቀደሙ በጨለማ ቤት ሰው አናስቀምጥም። እንደከዚህ ቀደሙ ለምርመራ አንገርፍም። እንደከዚህ ቀደሙ ጥፍር አትነቅሉ። እንደከዚህ ቀደሙ ጨለማ ቤት አታስሩ። እንደከዚህ ቀደሙ ለምርመራ አታሰቃዩ። ምን ታደርጋላችሁ ታዲያ? እኛን ማንበርከክ እንደማይችልም ማሳየት ይኖርብናል። ጦርነት የማያውቁ ሰዎች በከተማ ጦርነት ሊያስተምሩን ሲሞክሩ ጦርነት ምን እንደሆነ ማሳየት ይኖርብናል። ዱአኒ አዋለሙን ማል ቀበረኮ ጎተ ጀቹን አከሲ ኢሰ ዱጋፍ ኦፍ ላቱ ቡዴነ ሶባኛቹራ ሰዱኤ ቢዮ ኛቱ